በሚሊዮን የሚቆጠሩ ምዕመናን የተገኙበት ዓመታዊው የቁልቢ ገብርኤል ንግሥ በዓል በድምቀት ትላንት ተከብሮ ውሏል። በዓሉ ሰላማዊ በሆነ ሃይማኖታዊ ስነ ስርዓት መከበሩን የምስራቅ ሐረርጌ ዞን መምሪያ አስታውቋል። በበዓሉ ላይ የስርቆት ወንጀል በፈጸሙ ተጠርጣሪ ግለሰቦች ላይ ከ6 ወር እስከ 2 ዓመት ከ6 ወር በሚደርስ እስራት እንዲቀጡ ተደርጓል። የሐዋሳ ቅዱስ ገብርኤል ንግሥ በዓልም ያለምንም የትራፊክ አደጋ በሰላም መከበሩን የከተማው ፖሊስ መምሪያ ገልጿል። የምስራቅ ሐረርጌ ዞን ፖሊስ መምሪያ የመንግስት ኮሚኒኬሽን ዲቪዚዮን ኃላፊ እንደገለጹት በበዓሉ ላይ ካለፈው ዓመት ከእጥፍ በላይ ብልጫ ያለው ምዕመናን ተገኝተዋል። በበዓሉ ላይ ጥቃቅን የስርቆት ወንጀል ከመፈጸሙ በስተቀር በንብረትም ሆነ በሰው ላይ ምንም አይነት ጉዳትና የጸጥታ ችግር ሳይከሰት በዓሉ በሰላም መከበሩ የታወቀ ሲሆን በትራፊክ አደጋ ዙሪያ ግን በዞኑ አወዳይ ከተማና ቀርሳ ወረዳ ላይ 2 የትራፊክ አደጋ ተከስቶ በ3 ሰዎች ላይ ቀላል የአካል ጉዳት ደርሷል። ይህ የትራፊክ አደጋ ካለፉት በዓላት ጋር ሲነጻጸር ዝቅተኛ አደጋ የተመዘገበበት ነው ብለዋል። ለአደጋው መቀነስ በመገናኛ ብዙሃን የተላለፉ መልእክቶችና በየመንገዱ ላይ የተተከሉ የትራፊክ ምልክቶች ጉልህ ድርሻ ማበርከታቸውን ገልጸዋል። የመንግስት ኮሚኒኬሽን ዲቪዚዮን ኃላፊው በሚሊዮን የሚቆጠሩ ምዕመናን የተገኙበት የዘንድሮ ቁልቢ ንግሥ በዓል ታዳሚው በዓሉን በሰላም አክብሮ በሰላም ወደ የመጣበት እንዲመለስ መደረጉ በአካባቢው ምን ያህል አስተማማኝ ሰላም መኖሩን ያሳያል ሲሉ አክረው ኮሚኒኬሽን ዲቪዚዮን ኃላፊው ገልጸዋል። በዓለ ንግሡ ላይ የተቋቋመው ጊዜያዊ ፍርድ ቤት ዳኛ አቶ አሸብር ሰዓሌ በበኩላቸው በበዓለ ንግሡ ላይ ወንጀልን የሚመለከቱ 9 መዝገቦች ለፍርድ ቤቱ ቀርበዋል። ከ9ኙ መዝገቦች ውስጥ 6ቱ ከ3000 እስከ 18000 ብር ግምት ያላቸው የሞባይል ስርቆት ሲሆኑ ሌሎቹ የገንዘብና የኪስ ቦርሳ ስርቆት ወንጀሎችን የያዙ ናቸው።